بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد أحبتي في الله السلام عليكم ورحمة الله وبركاته الحمد لله الله سبحانه وتعالى مسكنا يقبو أنه أسراس من تنياون حديث كمتو حديثوش مسحفت زاري إنا بررالن حديث عندك قدمت حديثوش من دزيهو እጅጉን አሳሳቢ የሆነን መልእክት የሚያስተላልፍና ከአንድ የሆነ ጥፋት ወይም ስህተት እኛን የሚያስጠነቅቅ የሆነ ሐዲስ ነው። ረሱል አለይሂ ሰላቱ ወሰላም መቼም እንደሚታወቀው መልካም ነገር የሆነን በአጠቃላይ እንድንሰራው እንድንተከብረው ያዘዙን ቢሆን እንጂ ምንም መልካም የሚባልን ነገር ከኛ ደብቀው አልሄዱም። እንደዚሁ ደግሞ ረሱል አለይሂ ሰላቱ ወሰላም መጥፎ የሚባል ሊጎዳን የሚባልን ነገር በአጠቃላይ እንድንጠነቀቀው ጠቁመውናል። ታዲያ እኚህ ታላቅ ነብይ ረሱል አለይሂ ሰላቱ ወሰላም በዛሬው ሐዲስ ከአርካኑል ኢስላም አንዱ ከሆነውና የዲን ምሰሶ ከሆኑት ውስጥ አንዱ ስለ ሶላት በተለይ ጀማዓ በመነሰግድበት ጊዜ ጥንቃቄ ማድረግ ስላለብን አንድ ትልቅ የሆነ ቁም ነገር ያስታውሱናል። ረሱል አለይሂ ሰላቱ ወሰላም አቢ ሁረይራ ረዲየላሁ ዐንሁ አርዳሁ ባስተላለፉልን ሐዲስ ሲናገሩ ምን አሉ? أن رسول الله صلى الله عليه وسلم قال أما يخشى الذي يرفع رأسه قبل الإمام أن يحول الله رأسه رأس حمار إلى أما يخشى أي فرم أي سقام من دي من الذي يرفع رأسه يا ጭንቅላቱን ከፍ የሚያደርግ የሆነ ሰው መቼ قبل الامام ኢማሙ ከማንሳቱ በስተፊት ግልጽ ነው። ለምሳሌ አንድ ኢማም እያሰገደ ነው፣ ሩኩዕ ወረደ። ኢማሙ ከሩኩዕ ከመውረዱ በስተፊት ገና አላሁ አክበር ለማለት አሊፏን ቃል ሲያወጣት ቀድሞ የሚነሱ ሰዎች እጅጉን በርካታ ናቸው፣ ኢማሙን ቀድሞ ማለት ነው። እንደዚሁም ደግሞ ሱጁድ ላይ ኢማሙ ከሱጁድ ከመነሳቱ በስተፊት ቀድመው የሚነሱ የሆኑ ሰዎች አሉ። እንዲህ አይነት ሰዎች ከኢማሙ ቀደም ብለው ጭንቅላታቸውን የራሳቸውን ከፍ የሚያደርጉ የሆኑ ሰዎች አይፈሩም እንዴ አሉ ረሱል አለይሂ ሰላቱ ወሰላም። ምንን አይሁዊል الله رأسه ጭንቅላቱን አላሁ ሱብሓነሁ ወተዓላ ሊለውጥበት በምን رأس حمار بأهيا ጭንቅላት ወይም ራስ አላሁ ሱብሓነሁ ወተዓላ ይቀይርብኛል ብሎ አይሰጋም እንዴ ብለው ረሱል አለይሂ ሰላቱ ወሰላም ይናገራሉ። አጀብ ነው والله በጣም ከባድ የሆነ ማስጠንቀቂያ ነው። ከናንተ አንዳችሁ ከኢማም ከሚያሰግደው ከሚመራው ሰው በስተፊት ጭንቅላቱን ሲያነሳ አላሁ ሱብሓነሁ ወተዓላ ያ ከኢማሙ ቀድሞ የተነሳውን ጭንቅላቱን በአህያ ጭንቅላት ይለውጥብኛል ብሎ አይሰጋም ወይ አይጠነቀቅም ወይ ብለው ረሱል አለይሂ ሰላቱ ወሰላም እያስጠነቀቁን ነው። እንግዲህ ረሱል አለይሂ ሰላቱ ወሰላም አይፈራም ወይ ብለው ሲናገሩ እዚህ ቦታ ላይ ነገርየው ሊፈራ ይገባዋል፣ ይሄ ከባድ የሆነ ምንድነው ስህተት ነው እያሉ ነው። እንግዲህ ሰዎች ዛሬ እንደምናየው እንደምንታዘበው እጅጉን ቁጥራቸው የማይናቅ የሆኑ ሰዎች ከኢማም ጋር ፉክክር ይዘው እናያለን። ሶላት ላይ ኢማሙ እያሰገዱ ሳለ
ከተክቢረተል ኢህራም ጀምሮ እስከ ተስሊም ድረስ ከኢማሙ ጋር የሚሽቀዳደሙ የሆኑ ሰዎች አሉ ምናልባትም ማጋጥሟችሁ ከሆነ አንዳንድ ጊዜ የዙሁር ወይም የአስር ወይም ሌሎች ሰላቶችን ለመስጀድ መስጂድ ገብተህ ኢማሙ ገና ተክቢረተል ኢህራም አላሁ አክበር ብለው ሳይጀምር አንዳንድ ሰዎች አላሁ አክበር ብለው እጃቸውን ከደረታቸው ላይ አስቀምጠው ትመለከታለህ ሌላው ደግሞ ገና ኢማሙ አሰላሙ አለይኩም ሳይል ተነስቶ ወደ ጫማው ሲሯሯጥ ታየዋለህ እንዲህ አይነት ሰዎች ምክንያታቸው ምን እንደሆነ እጅጉን የሚገርም ነው والله ለምን ሰዎች ሰላትን በሚሰግዱበት ጊዜ ያላቸው ሁኔታ በአራት ሊከፈል እንደሚችል አንዳንድ ፉቃሃዎች ያስቀምጣሉ አንደኛው ሙሳበቃ ወይም ሙሳራዓ የምንለው ነው የሚጣደፉ የሆኑ ሰዎች አሉ ኢማሙን የሚሽቀዳደሙ የሆኑ ሰዎች ኢማሙ ከሩኩዕ ሳይነሱ እነሱ የሚነሱ ኢማሙ ከሱጁድ ሳይነሳ እነሱ የሚነሱ ኢማሙ አሰላሙ አለይኩም ሳይል በስተፊት ሁለተኛውን ሳይጨርስ ወይም አንደኛውን ተስሊም ሳይጨርስ ሁለቱንም ጨርሰው የሚበሩ አይነት ሰዎች አሉ ይሄ መጀመሪያው ነው ይሄ በእስላም እጅጉን ከፍተኛ የሆነ ማስጠንቀቂያ የመጣበት ትልቅ ስተት ነው ልንጠነቀቅ ይገባል ባረከላሁ ፊኩ ረሱል አለይሂ ሰላቱ ወሰለም እኮ በሐዲታቸው ኢማም የተቀመጠው አሉ ኢንማ ጁዒለ الامام ليؤتم به ኢማም እኮ የተደረገው ለምንድነው እርሱን እንድንከተለው ነው እንጂ እሱ እንድንቀድመው አይደለም فلا تختلفوا عليه بس لا اتليايو قالوا رسول عليه الصلاه والسلام انم فاذا كبر فكبروا الله اكبر سيل እናንተም الله اكبر በሉ እንግዲህ ካለ በኋላ ማለት ነው واذا ركع فاركعوا ركوع ደግሞ ሲያደርግ እናንተም ركوع አድርጉ سمع الله لمن حمد سيل ربنا ولك الحمد በሉ ብለው ረሱል አለይሂ ሰላቱ ወሰለም ቀጥለው واذا سجد فاسجدوا ሲሰግድም ደግሞ ስገዱ ብለው ረሱል አለይሂ ሰላቱ ወሰለም ቡኻሪና ሙስሊም በዘገቡት ሐዲስ እንግዲህ ግልጽ በሆነ መልኩ አስቀምጠዋል አህበቲ ፊላህ እናም አንድ ኢማም በሚያሰግድበት ጊዜ እሱን ተከትለን ነው እንጂ እርሱን ቀድመን ልንሰግድ ፈጽሞ ተገቢ አይደለም ይህ የተከለከለ ነው በርካታ ዑለማዎች ይህንን ሐዲስ ያብራሩ እጅጉን በከፍተኛ መልኩ ሰዎችን አስጠንቅቀዋል ምናልባትም አንዳንዶቹ የዛ ሰው ሰላት ሊበላሽበት እንደሚችል ተናግረዋል ግልጽ ነው ስለዚህ ጥንቃቄ እናድርግ ኢብኑ ተይሚያህ ረህመቱላሂ ዐለይሂ ሲናገሩ ምናሉ አማ ሙሳበቀቱል ኢማም فحرام باتفاق الائمه ይላሉ ኢማምን መሽቀዳደም ኢማምን መቅደም ምንድነው ዑለማዎች አኢማዎች በአጠቃላይ በተስማሙበት መልኩ حرام ነው ማንኛውም ሰው ከኢማም ቀድሞ ሩኩዕ ሊያደርግ አይገባም ቀድሞ ከሩኩዕ ሊነሳ አይገባም እንደዚሁ ደግሞ ሱጁድም ይሁን ከሱጁድ መነሳት ላይ ወይም ወደ ሱጁድ ማድረግም ቢሆን ከኢማም ሊቀድም ፈጽሞ አይገባም نعم ረሱል አለይሂ ሰላቱ ወሰለም እንደዚሁ በአንድ ሐዲታቸው እኔን በሩኩዕም ይሁን በሱጁድ እንዳትቀድሙኝ ብለው ተናግረዋል እነዚህ ሁሉ ሐዲሶች የሚያመላክቱት ከኢማም ቀድሞ መስገድ ወይም ቀድሞ ወደ ሩኩዕ ቀድሞ ወደ ሱጁድ መውረድ የተከለከለ መሆኑን ነው ባረከላሁ ፊኩም አንዳንድ ሰዎች ደግሞ ሁለተኛው አይነት ከኢማም ጋር ያላቸው የታስናየው አተአኺር ነው ኢማሙ አላሁ አክበር ብሎ ሰላት ውስጥ ገብቷል እሱ ይቆማል ይጠብቃል አንዳንዴ ኢማሙ ሩኩዕ አድርጎ ነበር ከሩኩዕ ሰሚ አላሁ ሊመን ሐሚዳ ብሎ ተነስቷል ያ ሰውዬ ግን ኢማሙ ቆሞ ሱጁድ እስከሚወርድ እሱን ሩኩዕ ላይ ታገኘዋለህ ወይ ኢማሙ ሱጁድ አድርጎ ነበር ከሱጁድ ተነስቶ ቁጭ ብሏል ያ ሰው የሱጁድ ያደርጋል ኢማሙ ሁለተኛውን ሱጁድ ያደርጋል ይሄን ያህል የሚዘገዩ ይሄን ያህል የሚቆዩ የሆኑ ሰዎች አሉ እነዚህም ሰዎች አሁንም ጥፋት ላይ ያሉት ማለት ነው ለምን ኢማሙ ከተነሳ አንተም ልትነሳ ይገባል ይሄን ያህል ማስረዘሙ ተገቢ አይደለም ነው ኢማም የተደረገልህ ለምንድነው ኢማሙን እንድትከተል ነው ስለዚህ አንተ ለምንድነው ታዲያ ብቻህን እንደዚህ የምታደርገው ሌላው ደግሞ ከዚህ በተጨማሪ ሶስተኛው የሚሆነው ሰዎች ሰላትን አስመልክቶ ከኢማም ጋር በሚሰግዱበት ጊዜ ሙታባዓ ማለት ከኢማሙ ጋር
እኩል መራመድ ልክ እጁን ሲያነሳ እጁን ማንሳት ሩኩ ሲወርድ አብሮት መውረድ ይሄም እንደዚሁ የተወገዘ ነው ባረከላሁ ፊክ እንግዲህ የመጀመሪያው ሰዎች ይሽቀዳደማሉ አይደል ሁለተኛዎቹ ደግሞ በጣም ይዘገያሉ ኢማሙን ጥለው አይደል ሶስተኛው ደግሞ ከኢማሙ እኩል ሩኩም ሲወርድ ወዲያው አብሮት ገና እጁን ለምሳሌ ሩኩ ለማድረግ ከፍ ሲያደርግ እሱ ሲንቀሳቀስ አይቶት ከሱ ጋር የሚንቀሳቀስ ሰው አለ ግልጽ ነው እኩል ከኢማሙ ጋር የሚወርድ ማለት ነው ይሄም እንደዚሁ የተከለከለ ነው ሌላኛው ደግሞ ምንድነው አልሙታባዓ የምንለው ነው ከኛ የሚጠበቀው እሱ ነው ሙታባዓ ነው ሙታባዓ ማለት ምንድነው ኢማሙን መከተል ነው ኢማሙን ልንከተል ሁላችንም ተገቢ ይሆናል ነው ለምንድነው ከተባለ ኢማሙ የተቀመጠው በመሰረቱ ለምንድነው አለን ቀደም انما جعل الامام ليؤتم به ኢማምኮ የተደረገው አሉ ረሱል አለይሂ ሰላቱ ወሰለም እሱን ልንከተለው ነው በሌላው ሐዲሳቸው ረሱል አለይሂ ሰላቱ ወሰለም ምን አሉ اذا امن الامام فامنوا فانه من وافق تامينه تامين الملائكه እንግዲህ ኢማም በሚያሰግድበት ጊዜ ሱረቱል ፋቲሃን ቀርቶ አሚን ሲል አብሮት አሚን ያለ የሆነ ሰው አሉ አሚን ያለ የሆነ ሰው እንግዲህ መጀመሪያ አሚን በሉ አሉ እሱ ተአሚን እኮ አሚን ማለቱ መላእክቶች አሚን ከሚሉት ጋር አብሮ ከገጠመለት አሉ ሰውየው ያሳለፈው ወንጀል ሁሉ ይማረለታል በረሱል አለይሂ ሰላቱ ወሰለም ይናገራሉ ግልጽ ነው አይደል ስለዚህ ኢማሙን ተከትለን ነው እንጂ ኢማሙን ቀድመን ከኢማሙ በኋላ ዘግይተን እንዲሁም ደግሞ ከኢማሙ ጋር አብረን ሳይሆን መሆን ያለበት በመንሰግድበት ጊዜ ሩኩዕ ስንወርድ ኢማሙ ሩኩዕ ከወረደ በኋላ ሩኩዕ ስንነሳ ኢማሙ ከተነሳ በኋላ መሆን ይኖርበታል ነው ባረከላሁ ፊክ እዚህ ሐዲስ ላይ ረሱል አለይሂ ሰላቱ ወሰለም ከአንድ ከትልቅ ነገር አስጠንቅቀውናል ያ ምንድነው ሰውየው አላሁ ሱብሓነሁ ወተዓላ ፊቱን በአህያ ፊት ሊለውጥበት አይሰጋም እንዴ ሲሉ አንዳንድ ዑለማዎች ምን አሉ ምንድነው የተፈለገበት ይሄ ነገር በትክክልም አላሁ ሱብሓነሁ ወተዓላ የሰውየውን ጭንቅላት ወደ አህያ ጭንቅላት ሊቀይርበት ይችላል ይሄ ነው ማዕናው ሌሎቹ ደግሞ አይደለም ይሄን ብሎ ማለት ምንድነው አህያ ብዙ ጊዜ በምንድነት ይወንተኛል በሞኝነት ነው የሚገለጸው እና ይሄ ሰውዬ ጭንቅላቱ አስተሳሰቡን አላሁ ሱብሓነሁ ወተዓላ የሞኝ አድርጎ ይለውጥበታል ማለት ተፈልጎ ነው ብለው ይናገራሉ ግልጽ ነው አህበቲ ፊላህ ስለዚህ ብዙዎች ዑለማዎች ግን አላሁ ሱብሓነሁ ወተዓላ ሁሉን ቻይ ነው ሐዲሱ ያስቀመጠው ወደ ምን ሊለውጠው ነው ወደ አህያ ይለውጣል ነው የሚለውና የሚያስተላልፍልን ይሄንን ነው ብለው ያሉ አሉ ሌሎች ደግሞ ያው እንግዲህ አህያ እንደሚታወቅ ቀደም እንዳልነው በጣም ሞኝ የሆነ እንስሳ ነው ሂዲያ ካልከው ይሄዳል ወደዛ ከመራው ይመራል በቃ አስተሳሰቡም እንደውም ብዙ ጊዜ ሰዎች ሲሳደቡ እንግዲህ አላህ ይጠብቀን አላህ ከእንዲህ አይነት ተሰዳቢዎችም አላህ ያርቀንና ምን አይነት አህያ ነው ተብሎ ይነገራል ባባባል ማለት ያ ማለት ምንድነው በጣም እንግዲህ ሰነፍ የሆነ አስተሳሰብ ያለው መልካም የሆነ አስተሳሰብ የሌለው ወይም ፈጣን ያልሆነ አእምሮ ያለው እንደማለት ነው እና በዚህ አይነት መልኩ አላህ በመሰረቱም እኮ አሉ አንዳንድ ዑለማዎች እንደው በመሰረቱም እኮ ይሄ ሰውዬ ከኢማሙ ቀድሞ መስገዱ ከኢማሙ ቀድሞ መነሳቱ ከኢማም እንደጅማቱ የሚያመለክተው አስር ቂል እንደሆነ እኮ ነው በመሰረቱም እኮ ይሄ ሰውዬ አስተሳሰቡ ተለውጧል ይያሉ ነው አንዳንዶች ሱብሃንአላህ አጀብ ነው والله ኢዘን አንድ ሰው ሊገነዘበው የሚገባው ነገር ምንድነው አንተ ከኢማሙ ቀድመህ ሩኩዕ ስላደረክ ከኢማሙ ቀድመህ ስጁድ ስለወረድክ ከስጁድ ስለነሳ አንተ ከሁሉም ሰው ቀድመህ ሰላት ጨርሳለህ ማለት አይደለም ግልጽ ነው ዞሮ ከኢማሙ ጋር ጨርሰህ ነው የምትሄደው አይደለም እኔ ከኢማሙ ቀድሜ ሰላቴን ጨርሼ ሄዳለሁ የምትል ከሆነ ይሄ ትልቅ የሆነ ጥፋት ነው የሰራኸው ማለት ትልቅ ጥፋት ነው የሰራኸው ማለት እንደውም አንዳንድ ፉቃሃዎች ምን አሉ ከኢማሙ ቀድሞ ተስሊም አሰላሙ አለይኩም ብሎ የተነሳ የሆነ እንደሆነ የዚህ ሰውዬ ሰላት ተቀባይነት የለውም ብሎ የተናገሩ ሁሉ አሉ ከዚህ ውጪ ደግሞ አንድ ጊዜ በተለይ ይሄ ከኢማም ጋር ሲሰግዱ አንዳንድ ሰዎች ዝግጅት የሚሉ የሆኑ ሰዎች ይሄ ከኹሹዕ አይደለም አህበቲ ፊላህ ረሱል አለይሂ ሰላቱ ወሰለም ኢማምን እንድንከተል ነው ያዘዙ
እንጂ እኛ ረጋ ብለን አይደለም አንድ ጊዜ አንድ ሰው እንዲሰግድ አዩት አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ታላቁ ሰሃቢ ሰውየውን መተው ቸብ አደረጉት መጥና አንተ ሰው አለ ወይ ከኢማሙ ጋር አልሰገድክ ወይ ለብቻ አልሰገድክ ወይ ከጀማዓ ጋር አልሰገድክም ወይ ደግሞ ለብቻ አልሰገድክም ማለት እንግዲህ ተመልከት ከኢማሙ ጋር ሰገድክ እንዳትለው ከኢማሙ ጋር እየሰገደ አይደለም ብቻውን ደግሞ ሰገድ እንዳትለው ብቻውን እየሰገደ አይደለም ይሄ ትልቅ የሆነ ስህተት ነው አህበቲ ፊላህ ስለዚህ ከዛሬው ደርሳችን የምንወስደው ትልቁና ዋነኛው ቁም ነገር ምንድነው ከኢማም ጋር ጠብቀን ተከትለን መስገድ እንዳለብን ነው هذا والله اعلم والسلام عليكم ورحمه الله وبركاته